ሰላም ጤና ይስጥልን ክብራትና ክብራን የክፋ ቴሌቪዥን ተከታታዮች እንደምን ቆያችሁ? ለዕለቱ የተመራረጡ ዜናዎችን የዜና ወጃ ሰዓታችን ደርሶ ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ። ህፃናትን በስነ ምግባርና በእውቀት ታንጸው እንዲወጡ ከቅድመ አንደኛ ደረጃ ትምህርት ቤት ጀምሮ ማስተማር እንደሚያስፈልግ ተገለጸ። በኢትዮጵያ ካቶሊካዊት ቤተክርስቲያን በጊምቦ ወረዳ ኡፋ ከተማ የሚገኘው የቅድስት ማርያም አጸደ ህፃናት ትምህርት ቤት ለተከታታይ 3 ዓመታት ያስተማራቸውን ህፃናት በደማቅ ስነ ስርዓት አስመርቋል። ምህረት ማሞ ቅድስት ማርያም አጸደ ህፃናት ትምህርት ቤት ለተከታታይ 3 ዓመት ያስተማራቸውን ህፃናት ተማሪዎች አስመርቋል። በዚህ ምረቃ ስነ ስርዓት ላይ የተገኙ ወላጆችና መምህራን ቅድመ አንደኛ መደበኛ ትምህርት ለህፃናት መሰጠቱ የትምህርት ስብራትን ለመጠገን የሚሆን ልጆች በእውቀታቸው ታንጸው እንዲወጡ የሚረዳ እንደሆነም አንስተዋል። ይሄ ያለውን ስብራት ከመጠገን አንፃር እጅግ በጣም ጠቃሚ እንደሆነና እንደ ወላጅ ደግሞ ተከታታይ የምመለከተውና ይህ ትምህርት ቤት ቢበረታታና ቢያዝ የበለጠ ለወደፊት አገሪቱንም የአገሪቱን ኢኮኖሚም ይሁን ማህበራዊ ውድቀቶችን ከማሳደግና ስብራትን ከመጠገን አንፃር ከፍተኛ ሆነ አስተዋጽኦ ያለው እንደሆነ ነው የተመለከቱት። አሁን ባላቸው ነገር ጥሩ ደረጃ ላይ ነው ያሉት ተማሪዎች የሚያሳዩት ቋንቋውን በመጠቀም የሚናገሩት ከመምህራን የሚቀበሉት ነገር ሁሉ በጣም ደስ የሚል ነው። ሊበረታታና ሊቀጥል ይገባል ብዬ አስባለሁ። ቅድመ መደበኛ ትምህርት ቤት የገባ ህፃንና ቀጥታ ወደ መደበኛ ከቤት ወደ መደበኛ የሚገባው ህፃን በምንም ተአምር አንድ ሊሆን አይችልም። ምክንያቱም እዚህ ብዙ ነገሮችን ፊደሎችን ለይተው ቁጥሮችን ለይተው ስነ ምግባርም ተምረው ስለሚሄዱ ወደ አንደኛ ደረጃ ሲገቡ ብዙ ነገር ለነሱ ቀሎ ነው የሚያገኙት። ስለዚህ የትምህርት አቀባበል ችሎታቸውም እያደገ ይሄዳል። ለዚህ ቅድመ መደበኛ መኖሩ እጅግ በጣም የትምህርት ስብራትን ሊጠግን ይችላል ብለን ነው በጣም እናምነው። ህፃናት በስነ ምግባራቸውና በእውቀታቸው ታንጸው እንዲወጡ የወላጆችና የመምህራኖቻቸው ክትትልና ድጋፍ እንደሚያስፈልግም አንስተዋል። እሱ ያው እንደ ወላጅ በቤት የሚደረገው ክትትል አለ። ምን ተምረው እንደሄዱ እንጠይቃለን። እንደገናም ትምህርት ቤቱ ደግሞ የየተማሪውን ባህሪ የሚከታተልበት ደብተር አላቸው፣ ማስታወሻ አላቸው። ያንን ከዚህ በሚላክበት ጊዜ ያላቸውን ባህሪ እኛ እንከታተላለን። እዚህም እየመጣን ደግሞ ከወላጆች ከመምህራንና ከትምህርት ቤቱ አስተዳዳሪዎች ጋር እየተመካከርን የማበረታታት ስራ እየሰራን እንደሆነ ነው የምናውቀው። እንግዲህ ይህንን ለመግለጽ ነው የኛ ክትትልና ድጋፍ። ያው ተምራ ስትመጣ ዛሬ ምን ተማርሽ፣ ምንድነው የተማራችሁት፣ ያንን መልሰን እንጠይቃታለን። ደስ የሚል ትምህርት አሰጣጥ ስላላቸው ትምህርቱ በዚህ ይቀጥል የሚል አስተያየት ነው ያለኝ። አመሰግናለሁ። የወላጆች ክትትል እጅግ በጣም ጥሩ ነው። ጊምቦ ላይ ማየው ነገር በጣም ደስ ይላል። ጎበዝ ወላጆች አሉ። ሁሉ ጊዜ እንዴት እንደግፍ ትምህርት ቤቱን እንዴት እናብረን እናሳድግ ብለው የሚጠይቁ ወላጆች አሉ። ከጎናችን የሚሆኑ አሉ እና በጣም ጠንከር ያሉ በየጊዜው በስልክም የሚጠይቁን መንገድ ላይም የመጡም ስብሰባ ሲጠሩም በጊዜ መጥተው ሰዓት አክብሮ በጊዜ የሚገኙ አሉ። እንደዛም አልፎ በጣም ጥቂት ደግሞ የትምህርት ግንዛቤ የሌላቸው በትንሹ ብዙ ነው ባይባልም ደከም የሚሉ አሉ። እነሱንም እየመከርን በደንብ መከታተል እንዳለባቸው ምክር አገልግሎት እየሰጠን እነሱም ጠንከር ብሎ የተካተሉ እንዳሉ ነው የሚታየው። በሌላ መልኩ በመጪው የትምህርት ዘመን መደበኛ ትምህርት ማስተማር እንደሚጀምሩ የትምህርት ቤቱ አስተዳዳሪ አባ ተስፋዬ ወልደ ሚካኤልም ተናግረዋል። ይህንን ትምህርት ቤት በኬጂ ብቻ እንዲቆም የኛም ፍላጎት አይደለም፣ የወላጆችም ጥያቄ ብዙ ጊዜ በተደጋጋሚ የተነሳ ነገር በመሆኑ እግዚአብሔር ከረዳን በ2018 ላይ አንደኛ ክፍል ለመጀመር አቅደን ግባቶችን ሁሉ አሟልተን መጪ ላይ ለመክፈት እቅድ ላይ ነን። እንግዲህ የቀሩ ነገሮች ከተሟሉልን በ2018 ላይ የአንደኛ ክፍል ለመጀመር ሁሉ አቅደን ተዘጋጅተናል። በምረቃ ስነ ስርዓቱ ላይ ጥሩ ውጤት ላስመዘገቡ ተማሪዎች ሽልማት ሰጥቶ መድረኩም
ሳይ ዜና ትምህርት ቤቶች ለአካባቢ ቋንቋ እድገት ያላቸው ሚና ከፍተኛ መሆኑ ተገለጸም። በከፋ ዞን ቦንጋ ከተማ ሸታ ኬንቴሪ ቀጠና የኬንቴሪ ሞዴል አንደኛ ደረጃ ትምህርት ቤት ቅድመ አንደኛ ተማሪዎችን አስመርቋል። ተጨማሪ ያለን ትምህርት ቤቱ ከዚህ ቀደም በቦንጋ መምህራን ትምህርት ኮሌጅ ቅጥር ግቢ ውስጥ የነበረ ሲሆን በአሁኑ ወቅት በተለየ ስፍራ የመማር ማስተማር ስራውን ያከናውን ዘንድ የከተማ አስተዳደሩ በሰጠው ቦታ ላይ ተማሪዎችን ተቀብሎ ማስተማር ከጀመረ ዓመታት ተቆጥረዋል። በምረቃ ስነ ስርዓቱ ላይ ተገኝተው የከፋ ዞን የመንግስት ኮሚኒኬሽን ካነጋገራቸው ወላጆች መካከል አቶ ታሪኩ ታዬ እንዳሉት በትምህርት ቤቱ የሚስተዋለው የትምህርት አሰጣጥ ከጊዜ ወደ ጊዜ መሻሻል የታየበት ነው ብለው በዘርፉ ላይ የአካባቢው የህብረተሰብ ተሳትፎም ከፍተኛ መሆኑን አንስተዋል። ትምህርት ቤት የትምህርት አሰጣጡ አጠቃላይ ለትምህርት እየተሰጠ ያለው ግንዛቤ ከምንም በላይ ደግሞ ለቅድመ መደበኛ የሚሰጠው ትኩረት እጅግ በጣም አበረታች ስለነበረ እኔም ተማሪዬን ልጄን እዚህ እንድትማር አድርጌያለሁ። እንግዲህ በዛ ሂደት ውስጥ በርካታ ለውጦች አሉ። ትምህርት ቤቱ እያደገ እየመጣ ያለ ትምህርት ቤት ነው። አዲስ እንደመሆኑ መጠን በርካታ ክላሶች አሉት። እሱም በማህበረሰብ አቀፍ እኛም የድርሻችን አውጥተን ትምህርት ቤቱን እየገነባን ተማሪዎች ክፍል እየገነባን እንገኛለን። ትምህርት ቤቱን ምቹ ከማድረግ አንጻር ምቹ መማሪያ ከመፍጠር አንጻርም እንደዚሁ ትምህርት ቤቱን በማጽዳትና የኬጂ ትምህርት ቤቶችን ለብቻ ከልለን እዛው እንዲማሩ ከማድረግ አንጻር እንደ ወላጅም የራሳችን ሚና እየተወጣን ነው። የትምህርት ቤቱ የወላጅ መምህራን ህብረት ሰብሳቢ አቶ ወንድማገኝ ሽፈራው በበኩላቸው ትምህርት ቤቱ የሚታወቀው የአማርኛ ቋንቋን መሰረት አድርጎ በማስተማር መሆኑን ተናግረው ባገባደድነው የትምህርት ዘመን በካፊኖኖ ትምህርት መሰጠቱ ለቋንቋው እድገት የራሱ ሚና እንዳለው አንስተዋል። እኛ እዚህ የከፋ ልጆች ሆነን የከፋ ተወላጆች ሆነን ይሄኛው ትምህርት ቤት ብዙ ጊዜ ሲያስተምር የነበረው በምንድነው? በአማርኛ ቋንቋ ብቻ ነው። ሌሎች በዞን ውስጥ ያለው ትምህርት ቤቶች በካፊኖኖ ያስተምራሉ አብዛኛው። ነገር ግን ከመንግስት ትምህርት ቤት ይሄኛው በአማርኛ ብቻ ተንተርሶ ቋንቋው ላይ ምንም ስራ ያልተሰራበት ካፊኖኖ ላይ ምንም ስራ ያልተሰራበትና አሁን በልጆቻችን በዚህ በቅድመ መደበኛ ትምህርት ላይ በዜሮ ክላስ ላይ አሁን ካፊኖኖ ተጀምረው እኛው ራሳችን ቋንቋውን ገለን ልጆቹ አሁን እዚሁ ትምህርት ቤት ውስጥ መጥተው መምህራኖች በሚያስተምሩት በጥሩ ሁኔታ ቋንቋውን ተምሮ ቋንቋውን ቤት ሄዶ አብረው ሲያነቡ ሲናገሩ ለኛ በቋንቋው ላይ የተሰራው ነገር በጣም ደስ ይላል። የኬንቴሪ ሞዴል አንደኛ ደረጃ ትምህርት ቤት ርዕሰ መምህር ካመቶ መኩሪያ ትምህርት ቤቱ ራሱን ችሎ ከወጣበት ጊዜ ጀምሮ ለተሻለ ደረጃ እንዲደርስ የተለያዩ ተቋማትና ግለሰቦች እንዲሁም ባለሀብቶች በገንዘብ በእውቀትና በጉልበታቸው እየደገፉ እንደሚገኝ ገልጸው አሁንም ያልተሟሉ ቁሳቁሶችን ለማሟላት የሚመለከተው ሁሉ ድጋፍ እንዲያደርግ ጥሪ አስተላልፈዋል። የህብረተሰብ ተሳትፎ እጅግ በጣም ወደፊት የወጣ ነው። የመንግስት ድጋፍ ግን ያስፈልገናል። ይህን እውነት መናገር ያስፈልገኛል ማለት ነው። የከተማ አስተዳደር ሊደግፈን ይገባል። የከተማ አስተዳደር ብቻ አይደለም፣ ትምህርትን የሚመሩ የትምህርት ጽህፈት ቤት ከጽህፈት ቤት ነው መጀመር አለበት። የትምህርት መምሪያ፣ እነዚህ ሰዎች እነዚህ ተቋማት የተፈጠሩት ትምህርት ቤቶች ሲኖሩ ትምህርት ቤቶች ሲኖሩ ከኖሩ ከትምህርት ቤት የሚፈራው ፍሬ ደግሞ ትልቅ ቦታ መድረስ መቻል አለበት። ያም እኮ ነው ደግሞ ትላንት በነበረን አስተሳሰብ ማምጣት አይቻልም። አሁን ህብረተሰቡ ገብቶታል። ከኔ ምን ይጠበቃል የሚለውን ያሟላ ነው ያለው። መንግስት ደግሞ እነዚህ መንግስት ያስቀመጣቸው የሴክተሩና የመምሪያ ኃላፊዎች የራሳቸው እይታ ሙያዊ ድጋፍ ከመስጠት አንጻር፣ መምህራንን ከማሰልጠን አንጻር፣ አቅም ከማጎልበት አንጻር፣ መጽሐፍ ከማሟላት አንጻር ከደገፉን ሪሊ ይሄ ትምህርት ቤት ህፃናት ሆነ መደበኛ ትምህርት ቤት ላይ የተሰራ ያለ ስራ ለከተማው ትንሽ የሚታይ ደረጃ ላይ ይደርሳል የሚል ተስፋ ይኖረኛል። የመማሪያ ስፍራ ምቹ ከማድረግና የትምህርት ጥራትን ከማስጠበቅ አንጻር የሚመለከታቸው አካላት የበኩላቸውን እንዲወጡ ወላጆች ጥሪያቸውን አቅርበዋል ሲል የዘገበው የከፋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። የክረምት ዝናብን ተከትሎ ሊከሰት የሚችል የመሬት መንሸራተትና የጎርፍ አደጋ የሚያስከትለውን ጉዳት ለመከላከል በትኩረት እየሰራ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የአደጋ ስጋት አመራር ኮሚሽን አስታወቀም። የክልሉ አደጋ ስራ አመራር ኮሚሽን ኮሚሽነር ዶክተር ለማ መለሰ በዘንድሮ ክረምት ለአደጋ ተጋላጭ ሊሆኑ የሚችሉ ወረዳዎችን የመለየት ስራ ሲከናወን እንደነበር ገልጸዋል። ከክልሉ የመንግስት ኮሚኒኬሽን ለተገኘ ዘገባ ጽዮን ታደለ።
የክልሉ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ለማ መለሰ ለፋና ዲጂታል እንዳሉት በዘንድሮ ክረምት ለአደጋ ተጋላጭ ሊሆኑ የሚችሉ ወረዳዎችን የመለየት ስራ ሲከናወን ቆይቷል ብለዋል። በዚህም በክልሉ ከሚገኙ 41 ወረዳዎች 22 ወረዳዎች ውስጥ ተጋላጭ የሆኑ ቀበሌዎችን የመለየት ስራ መከናወኑን አስረድተዋል። የመሬት መንሸራተት ምልክት የሚሆኑ ጉዳዮችን አስመልክቶ ለህብረተሰቡ ግንዛቤ የመፍጠር ስራ መሰራቱን ጠቁመዋል። የቅድመ ጥንቃቄ ስራዎችን በተለያዩ መንገዶች በማከናወን የዝናብ ሁኔታ ከመጠን በላይ ከሆነ ህብረተሰቡ ላይ የከፋ ጉዳት እንዳያደርስ ቀድሞ ከአካባቢው የማሸሽና መጠለያ ቦታዎችን የማመቻቸት ስራዎች በትኩረት እየተሰሩ ነው ብለዋል። በዚህም በቤንች ሸኮ ዞን 89 አባወራዎች፣ ከፋ ዞን 40 አባወራዎች እንዲሁም በኮንታ ዞን 16 አባወራዎች ለመሬት መንሸራተት አደጋ ተጋላጭ መሆናቸውን በማረጋገጥ ካሉበት አካባቢ ወደ ሌላ አካባቢ ለማዘዋወር አስፈላጊውን ዝግጅት ተደርጓል ነው ያሉት። በክልሉ የመሬት መንሸራተት አደጋ በመስከረምና ጥቅምት ወራት ላይ ሊከሰት እንደሚችል ጠቁሞ የሜትሮሎጂ መረጃዎችን በመከታተል እስከ ወረዳ ድረስ ባለው መዋቅር የክትትል ስራ እየተሰራ መሆኑን አብራርተዋል። በዚህም በህብረተሰቡ ላይ የሚደርሰውን የጉዳት መጠን ለመቀነስና ለመከላከል መሬት ላይ ያለው ሁኔታ በየጊዜው እየተገመገመ መሆኑን የገለጹት ዶክተር ለማ የክረምቱ ዝናብ ከመጠን በላይ ከሆነ ከ20 እስከ 25 ሺህ ዜጎችን ሊያፈናቅል እንደሚችል አመላክተዋል። ህብረተሰቡም ዝናብ በሚበዛበት ወቅት አስፈላጊውን ጥንቃቄ በማድረግ የመከላከል ስራዎችን እንዲያከናውንና የሚተላለፉ የጥንቃቄ መልእክቶችን እንዲተገብር ጥሪ አቅርበዋል። ከ53 ሚሊዮን 800 ብር በላይ በሆነ ወጪ የተገነባው የአውራዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ ተመረቀም። የኮሌጁ ግንባታ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ስራና ክህሎት ቢሮ ዘላቂ ልማት ፕሮጀክት በጀት ድጋፍ የተገነባ ነው። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ኮሌጁን መርቀው ከፍተዋል። ግንባታው በውስጡ መማሪያ ክፍሎችን፣ ቤተ ሙከራን፣ ቤተ መጻሕፍትንና የአስተዳደር ህንፃዎችን ያካተተ ነው። በምረቃ መርሃ ግብር ላይ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸውን ጨምሮ የክልል የዞንና የወረዳ ከፍተኛ የስራ ኃላፊዎች እንዲሁም የሀገር ሽማግሌዎች ተገኝተዋል። ለ2018 ዓመተ ምህረት የቀረበው ረቂቅ በጀት አጠቃላይ የማክሮ ኢኮኖሚ እድገትን ከማሻሻል አንጻር ትልቅ አስተዋጽኦ ይኖረዋል አሉ የገንዘብ ሚኒስቴር አህመድ ሺዴም። ሚኒስትሩ ይህንን ያሉት የህዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 41ኛ መደበኛ ስብሰባ በፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት ዙሪያ እየተደረገ ባለው ውይይት ላይ ነው። የገንዘብ ሚኒስቴሩ በዚህ ወቅት እንዳሉት ከአበዳሪ ሀገራት ጋር በሚደረገው የዕዳ ሽግሽግ ድርድር የ3.5 ቢሊዮን ዶላር እፎይታ ለማግኘት እየተሰራ ነው። ከአበዳሪ ሀገራት ጋር በዕዳ ሽግሽግ የሚደረገው ድርድር በማጠናከር በቅርቡ እንፈራረማለንም ነው ያሉት። ምንም እንኳን የዕዳ ሽግሽግ ከአበዳሪ ሀገራት ብናገኝም የምንከፍለው የገንዘብ መጠን ግን ይጨምራል ያሉት አቶ አህመድ ክፍያውን ከሚቀጥለው ዓመት ጀምሮ መክፈል እንጀምራለን ብለዋል። ባለፉት ዓመታት በተሰሩ ስራዎች የኢኮኖሚ እድገት መሻሻል ማሳየቱን ገልጸው ይህም ከማክሮ ኢኮኖሚ ማሻሻያው ጋር የመጣ መሆኑን አንስተዋል። ብዙ የልማት ጥያቄዎች ቢኖሩም የማክሮ ኢኮኖሚ ማሻሻያውን በማያዛባ መልኩ ስራዎችን መስራት እንደሚገባ አስገንዝበዋል ሲል ኤፍኤምሲ ዘግቧል። የአፍሪካ ልማት ባንክ ለኢትዮጵያ የዶሮ እርባታ ፕሮጀክት የገንዘብ ድጋፍ ሊያደርግ ነው። የአፍሪካ ልማት ባንክ ፕሬዝዳንት አኪንዊሚ አዴሲና ኢትዮጵያ ባለፉት ዓመታት ባከናወነችው አመርቂ ስራ በስንዴ ምርት ሙሉ በሙሉ ራሷን መቻሏን ገልጸዋል። ተሰናባቹ የባንኩ ፕሬዝዳንት በስፔን ሲቪያ ከተዘጋጀው ዓለም አቀፉ የዘላቂ ልማት ፋይናንስ ኮንፈረንስ ጎን ለጎን ድህነትንና ረሃብን ለመዋጋት ዓለም አቀፍ ጥምረት በሚል መሪ ቃል በተካሄደው ስብሰባ ላይ የተናገሩት ነው። በተጨማሪ አበዳሪው የኢትዮጵያ ልማት ትሩፋት አካል የሆነው የዶሮ እርባታ ፕሮጀክት በ50 ሚሊዮን የአሜሪካን ዶላር ለመደገፍ መወሰኑን ይፋ አድርገዋል። በመድረኩ ኢትዮጵያን ወክለው የተገኙት የግብርና ሚኒስትር ግርማ መንቴ በበኩላቸው ሀገሪቱ በመተግበር ላይ ያለችውን የልማት ትሩፋት ተነሳሽነት ድህነትን ለመቀነስና የምግብ ዋስትናን ለማረጋገጥ ከፍተኛ ሚና እየተጫወተ ነው ብለዋል ሲል የዘገበው ስፑትኒክ ኢትዮጵያ ነው።
ክቡራንና ክቡራት የከፋ ቴሌቪዥን ተከታታዮች ለዕለቱ የተዘጋጁ ዜናዎች እስካሁኖቹ ነበሩ። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አደረግኩ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ